ነጋዴ ጳጳሳት አሉ የዲፕሎማት መታወቂያ ያላቸው የዲፕሎማት ፓስፖርት አላቸው ከዛ በኋላ ገብተህ አንድ ጋው ደሙ ተቀበል አብረን ቀድስ ካህነ ብለው ጠሩት እሺ ምን ገዶኝ እንግባ አላቸው ማለት አሁን ቤተክርስቲያን በእንደዚህ አይነት ደፋሮች ነው የተመለከተ ይሄን ስናገር የቆሸሸ ክህነት ይዛችሁ በመንበሩ ፊት የቆማችሁ ራሳችሁን መርምሩ የኢትዮጵያ መከራዎች እናንተ ናችሁ የኢትዮጵያ መቼም ቅዱስ ፓትርያርኩ ያዳኗትን ያዳኔ አሁን እንግዲህ እሳቸው ወይ ሞታሉ ወይ ይገሏቸዋል ወይ አንድ ነገር አስበውላቸዋል ለፕትርክናው የሚዘጋጀውንም ሰው አዘጋጅተዋል እንግዲህ ምን እንደሚፈጠር እኛ እናቀም ብቻ በዚህ የተነሳ እስክንድሮስ አጣብቂኙስ ገባ እንዲህ ያለ አሳዛኝ ፈተና በቤተ ክርስቲያን ላይ ከመጣመጣብኝ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ወይ እኔን ወይ አሪዮስን ከሁለት አንዳችንን ወደ አንተ ጥራን ወደ አንተ ውሰደን አዎ ለየን ለምእመናኑ እሳቶንን ለምእመናኑ ሁከቶንን ለህዝቡ ለበጎቹ መረበሽ ምክንያት ሆንን ወይ እኔን ወይ እሱን ውሰደው ብለው ጸሎት አደረጉ ምክንያቱም አሪዮስ በግጥም መልክ በዜማ መልክ ለወፍጮ ፈጫዋ ለውሃ ቀይዋ ለነጋዴው ለመንገደኛው ሁሉ ያስተማረ ክህደቱን በዜማ ያደርግ ነበር በጋሻው ግጥም እየደረሰ ለዘርፌ ለትዝታው ለምንትስዬ እየሰጣ ክህደቱን ይረጭ እንደነበር አሪዮስ ግጥምና ዜማ እየሰራ አወከው ህዝቡ ደግሞ ታውቁታላችሁ ጭፈራ ያለበት ቦታ መዝለል እጅን ከፍ አድርግ ሲባል ማድረግ ነው ታወከ እለእስክንድሮስ ጸለየ አረ ጌታ ሆይ ለየን ወይ እኔን ወይ አሪዮስን በግዝት አልቆማለ በምን አልቆማለ ተከራክሮ ማስረዳት አልቻለም የሚረዱት የመንግስት አካላት ተፈጥሮ ጫና ፈጠሩ ስለዚህ የቀናቸዋ ረድት ሃይማኖት የአባቶች ሃይማኖት ከምትሰደብ ህዝቡን ከሚታወቅ አምላክ ሆይ እኔን ውሰደኝ ብሎ በጣም ወደ ፈጣሪው እንዳለቀሰ ነው ሃይማኖት አበው የሚነግረን ማለት ነው ከዚያ በኋላ አሪዮስን ድጋሚ ጠሩትና አሁን አምናል አዋምኛለሁ ኦኬ ካመንክና ንስሐ ተቀበል ገብተህም ስጋው ደሙ ተቀበል አብረን ቀድስ ካህነ ብለው ጠሩት እሺ ምን ገዶኝ እንግባ አላቸው ማለት ነው አሁን ቤተክርስቲያን በእንደዚህ አይነት ደፋሮች ነው የተመለከተ ይሄን ስናገር የቆሸሸ ክህነት ይዛችሁ በመንበሩ ፊት የቆማችሁ ራሳችሁን መርምሩ የኢትዮጵያ መከራዎች እናንተ ናችሁ የኢትዮጵያ ፍዳዎች እናንተ ናችሁ ጸሎቱ እንዳያርግ እንቅፋት ሆናችሁ እናንተ ናችሁ እናት ባለ 3 ሚስቶች ባለ 4 ሚስቶች እናት ሰካራሞች እናት ጋለሞቶች እናት ዘማውያን እናት ከሃዲያን እናት መናፍቃን ቤተክርስቲያንን እንጀራዋን ቤተክርስቲያንን ገንዘቧን ቤተክርስቲያን ከሙዳይ ምጽዋት የሚመጣው ሳንቲ ብቻ ይዟችሁ ቆዋን ቀሚሷን መስቀሏን ይዛችሁ በማታሙት ታቦት ፊት የምትቆሙ የምትዳስሱ የምታከብሩ እግዚአብሔር ይፈርድባችኋል ይፈርዳል እግዚአብሔር ክህነቱን ትቶ ሲያዝረጠርጥ የከረመ አሜሪካ ሲሄድ ኑሮ ይከብዷል ታክሲ ማሽከርከር እዛ ዘበኛ መሆን እዛ የሽማግሌ ቤት ዳይፐር መቀየር ሲሰለቸው ሰብሰብልና ድሮኮ የተማርኩት አለ ቀሚስ መግዛት ነው ምን መግዛት ነው ምናምን ያመጣል ያንቆሙን ያደርጋል ከዛ የሀገሩ ህግ ይፈቅድለታል እንደ ኪዮስክ የሚያምናቸውን 3-4 ሰዎች ይጠራል ነው ይዘሮ ከሌ እናቶ ከሌ ከዛ በኋላ ቻርች ይከፍታሉ ለታቦቱ ችግር የለም ታቦት ነጋዴ ጳጳሳት አሉ የዲፕሎማት መታወቂያ ያላቸው የዲፕሎማት ፓስፖርት አላቸው ከዛ በኋላ አንድ ብቻ ነው ወይ ለከሊም ንገረውና ኒውዮርክ ከሌ ይክፈት ሳንዲያጎ ከሌ ይክፈት ቨርጂኒያ ከሌ ይክፈት ምናምን እኔም ስመጣ አንድ ታቦት ብቻ ይዤ ለምን እመጣለሁ ይሉና 6-7 ታቦት ይዘው $5,000 ሸቅጠው ይሄ ብቻ አይደለም እዚያ እንደገና ከህዝቡ ከምዕመናኑ ላይ ደግሞ
ዶላሩን ገፋው የሚመጣው በድር ተደራይተው ቤተክርስቲያንን የሚያቆረቁዙ ማለት እንደ ሸምሱ ሱቅ እንደ ሱቅ በደረቴ በየቦታው ቤተክርስቲያን ከፍተው ልመና ብቻ ታቦታው ተደው ሞርጌጅ ልንከፍል ነው እንደዚህ ወየው በማርያም በሚካኤል በመድኃኒዓለም በእመቤታችን ወንጌል ለመስበክ ጊዜ የላቸው ቅዳሴ ለመቀደስ ሰዓት ደግሞ ጊዜ የላቸው በቃ የእንጀራ ጥያቄያቸውን አሜሪካ ኖሬ ወደ ኢትዮጵያ ሲሄድ ምን ይችላል አንዳንዱ ዋና ያለው ቪላ በኢትዮጵያ አላቸው ዋና ያለው ከመመናኑ ዘርፈው መመናኑ አደንቁረው ይላል አንዳንዱ ደግሞ የስጋ ድቀቱን ይህ ምንፍቅናው ኃጢያቱን በተቀደሰ መልክ ያቀርባል ዘማዊነቱን መጽሐፍ ጠቅሶ ዘማዊ ይሆናል መመለቶችን ይደርሳል ያነውራል ያቆሽሻል ይሄ ነው የሚወራው ከዛ ይሄ ኃጢያቱ ሲበዛበት ከክርስትናው መውጣት አይፈልግም ግን ጴንጤ ይሆንና ኢየሱስ ሞቶልኛል ኃጢያቴ ተደምስሷል ነውሬ ተደምስሷል ማለት በኦርቶዶክሳዊ ቤተክርስቲያን ክህነት ክቡር ነው ቅዱስ ነው ክህነቱን የሚያስነጥቅ የሚያሽር የተጻፈ ተሰፍሮ ተለክቶ የተቀመጣለ ይሄ ተልጇል ይሄ በመናዱ ዛሬ ኢትዮጵያ ለገባችበት መቀመቃት ጦርነት ኢትዮጵያ ለገባችበት ውርደት ኢትዮጵያ ለገባችበት ረሃብ ሰቆቃ ህዝቡ ለታወከበት አይምሮ ለተረበሸበት ነገር ዋነኛው ጠንቅ መቅደስ ውስጥ ያለው የመቅደሱ አገልጋዮች በአብዛኛው ማለት ይቻላል ስለዋጡት ጥንቆላው መተቱ ዓለማዊነቱ ነጋዴነቱ ሸቃጭነቱ ስለበዛ ነው በማያምኑት እግዚአብሔር ፊት ቆመው ህዝቡን ጸሎትን እናሳርግላለን ብለው ጸሎቱን እንዳያርግ እንቅፋት በሆኑት እግዚአብሔር የታገሳቸው አብዛኞቹ ቀስፎ አሳይቶናል በስብሰው የሞቱ አይተናል ተልተው የሞቱ አይተናል ገምተው የሞቱ አይተናል ሸፍተው የሞቱ አይተናል ከርፍተው የሞቱ አይተናል እናቃቸው በስም 1 2 3 ብላችሁ መጥራት ትችላላችሁ ታውከው ማለት አሪዮስ የቀረበለት ና ቀረብና በመታምነው መሰዊያ ፊት ና ቀረብና እንቀድስ ብለው ይዘውት ገቡ ቅድም እንዳልኳችሁ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ሲቀድሱ እሱ ግን ያው በልቡ ፍጡሩን ከፈጣሪ ጋር አንድ ያደርጉታል እንዴ እኔ ወልድን ፈጣሪ ነው ብዬ ከአብና ከመንፈስ ቅዱስ ጋር አንድ አላደርገውም ብሎ አሰበ በዚህን ጊዜ ልብና ኩላሊትን የሚመረምር እግዚአብሔር መንፈስ ቅዱስ አየ ሆዱ በቅዳሴ መካከል ታወከ ቅዳሴውን አቋርጦ ሊጸዳዳ ሄደ ወደ መጸዳጃ ቤት ከዚያም እንደገባም የውስጥ ቃው የሆድ ቃው ተዘርግፎ ተቀስፎ ሞተ የአሪዮስ ፍጻሜው እንደምታዩት ተቀስፎ መሞት የነንስጥሮስ ደግሞ ምላሳቸው ተዘልዝሎ ወጥቶ መሞት ነው ማለት አለቀ አሁንም በቤተ ክርስቲያን ውስጥ ሁከት የሚፈጥሩትን በሙሉ አሟሟታቸውን እዩ አሟሟታቸው እንደ ድመት እድሜያቸው ረጅም ይሆናል ከዛ በኋላ ደግሞ ተሰቃይተው አጣጥረው እንደው አፍናችሁ ግደሉኝ እስኪሉ ድረስ ተሰቃይተው የሚሞቱ እንዲህ እንደተቀለደ ዝም ብሎ አይቀርም ማለት እኔ ከዛ በኋላ ጉባኤ ቁስጥንጥንያ ነው ያለው ይሄ ደግሞ የቁስጥንጥንያ ጉባኤ በታናሿ አሲያ ክፍል በመትገኝ ቦታ ላይ የተደረገ ነው ይህን ጉባኤ ሰለስቱ ምዕት አሪዮስን እንዳወገዙበት እንደ ጉባኤ ኒቂያ ሁሉ በቤተክርስቲያናችን ተቀባይነት ያለው ትልቅ ጉባኤ ነው ይህ ጉባኤ የኢትዮጵያ ጉባኤ ከተደረገ ከ56 ዓመት በኋላ በ301 ዓመተ ምህረት የተደረገ ነው በኒቂያ ጉባኤ 318 ሊቃውንተ ቤተክርስቲያን ነበሩ በዚህኛው በቁስጥንጥንያ ጉባኤ ላይ ደግሞ 150 ሊቃውንተ ቤተክርስቲያን ቀርበው የተደረገ ጉባኤ ነው ወልድ ፍጡር ነው የሚሉ አሪዮሳውያን በጉባኤ ኒቂያ ተወግዘው ከቤተክርስቲያን አንድነት ከተለዩ
ከ56 ዓመታት በኋላ ነው እንግዲህ መንፈስ ቅዱስ ሕጹጽ ነው ብሎ ክደቱን የጀመረው። ይህ የመቅዶኒዮስ ምንፍቅና ከቁስጥንጥንያው ንጉስ ከቴዎዶሲዮስ ቀዳማዊ ዘንድ እንዲደርስ ተደረገ። ንጉሱ ይህ የቤተክርስቲያን ችግር መፈታት ያለበት በቤተክርስቲያን ጉባኤ ነው ብሎ ጉባኤ እንዲጠራ መልእክት አስተላለፈ። በመልእክቱ ምክንያት መሰረት 150 ሊቃውንት ተሰበሰቡ። ከዚያ ጉባኤው በመጀመሪያ በጎርጎሪዮስ ዘእንዚናዙ በመቀጠል ደግሞ በኒክታሪዮስ አማካኝነት ወደ መጨረሻም ደግሞ የእስክንድርያው ጢሞቴዎስ በሊቀ መንበርነት ጉባኤውን መርተው ተካሄደ ማለት ነው። እንግዲህ በጉባኤ ቁስጥንጥንያ ላይ የተነሱትም መሰረታዊ ነጥቦች አሉ። በዚህ ጉባኤ የተሳተፉት እንደነገርኳችሁ 150 ሊቃውንት ቤተክርስቲያን ናቸው። የመቅዶኒዮስ የክደት ትምህርት ቢሆንም ሌሎች ጉዳዮችም ልክ አርዮስን ባዩበት ጊዜ እንዳደረጉት በመሰረታዊነት ባለፉት 56 ዓመታት ከአርዮስ ትምህርት በኋላ በአርዮስ ጊዜ የተወገዙበትን አዳዲስ ፍልስፍና አዳዲስ ክደት ተፈጥሮ ስለነበረ እነዛንም አብረው በዚህ ጉባኤ ላይ ተመልክተዋል ማለት ነው። ዋነኛው ግን መንፈስ ቅዱስ ሕጹጽ ነው ብሎ ለመጣው ለመቅዶኒዮስ የክደት ትምህርት ለማውገዝ ነው የተሰበሰቡት። ከሱ ቀጥሎ ቃለ እግዚአብሔር